የዛሬ ደግሞ ይለያል። ኮኮናት ቺክን አብረን እንሰራለን። ወደ አሰራሩ ልውሰዳችሁ። እዚህ ጋር በርበሬ፣ ጨው፣ ትንሽ የቁንደ በርበሬ አድርጌ ደውሼ ለ30 ደቂቃ አስቀምጨዋለሁ። ከዛን እዚህ ጋር መጣና እጠብሰዋለሁ ማለት ነው። ለአንድ ሰዓትም ማስቀመጥ ትችላላችሁ። እኔ ሰዓት አልነበረኝም ለ30 ደቂቃ ነው ያስቀመጥኩትና በዚህ መልኩ እጠብሰዋለሁ። አሁን ላይ ጨርሻለሁ። እዚህ ጋር ሽንኩርቴን አደርግበታለሁ። በጠበስኩበት የዶሮ ችግር የለውምና እዚህ ጋር ቲማቲም፣ ነጭ ሽንኩርት አደረኩ። በዝንጅብል አለው። ትንሽዬ ቁንደ በርበሬ አደርግበታለሁ። ትንሿ አንድ ማንኪያ። እዚህ ጋር ከሙን የሻይ ማንኪያ በትንሹ አንድ ነው ያደረኩት። ይሄ ቅጠሉን ካላችሁ ብትጠቀሙበት አሪፍ ነው። አብሶ ደግሞ ፍሬሹ ብኖራችሁ አሪፍ ነው። እኔ ለጊዜው ደረቁ ነው ያለኝ፣ እሱን ያደረኩበት። ከዛ እዚህ ጋር ደግሞ ዶሮዬን አደርጋለሁ ከላይ። ትንሽ ለወስ አደርግበትና ውሃ ከላይ ትንሽ እከልሳለሁ። ብዙም አይደለም ግን እዚህ ጋር ኮኮናት ፓውደሩ ነው ያለኝ። እኔ ሚልኩን የለኝም። እሱን በውሃ እበጠብጣለሁ። 2 ማንኪያ ሾርባ ማንኪያ ነው የተጠቀምኩበት እና እዚህ ጋር ደግሞ 1 የሾርባ ማንኪያ የበቆሎ ዱቄት ስቲኪ እንዲያደርግልን ትንሽ ያዝ እንዲያደርግልን አንድ ላይ ሚክስ አድርጌ እበጠብጠውና እሱ ነው ይሄንን ደግሞ እጨምርበታለሁ ማለት ነው። ይሄንን ይመስላል። ዲጋን ውስጥ እሳቱን ቀንሼው ትንሽ እንትን ይላል 10 ደቂቃ ከላይ መክዶንስ ኩስብራና ትንሽ የናና አደርግበታለሁ። መስታው ላይ ወደ ማለቁ ደርሰዋል። እዚህ ጋር አቅርብ ያለው በዚህ ጋር ሩዜን አለ። እዚህ ጋር ይሄንን ይመስላል። በጣም ነው የምትወዱት፣ ሞክሩት። በጣም ይጣፍጣል። በቃ የማይሰለች ምግብ ነውና ተወዱታላችሁ ብዬ ተስፋ አደርጋለሁ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ስል በአክብሮት ጠይቃለሁ። አመሰግናለሁ። በሌላ ቪዲዮ እመጣለሁ። ቻው ባባይ።